الرسول وإنما خالف ስለ ረመዳን ያወራን ነው። ረመዳን በርካታ ጥበቦችን ውስጡ ያቀፈ ነው። አላህ የደነገገበት ምስጢር ይሄን ጥበብ ውስጣችን እንዲቀር ማድረግ ነው። አላህ እንድንቸገር ግዴታ አላደረገውም፣ ዋጅብ አላደረገውም። ረመዳን መጾም ግዴታ ነው። እሱም ማፍጠር ትልቅ ወንጀል ነው። የዲኑ ምሰሶ ተደርጓል። ረመዳን ለወር ነው ደግሞ የተራዘመ ነው። ይሄን ወር ሙሉ ስንጾም ይዘነው እንድንቀር ውስጣችን ተቀርጾ እንዲቀመጥ የተፈለገ ጥበብ አለ። እሱን ጥበብ እያየን ያለ ነው። ረመዳን ከሚያስተምረን ጥበቦች ውስጥ ቀጣዩን ክፍል ለእናንተ ላቀርብ። እንደምታውቁት አሁን ባለንበት ህይወት ሰውን ማማት ተራ ነገር ሆኗል። ስብስቦቻችን ላይ የሰው ስም ካልተነሳ ማይደምቅ ሆኗል። ህሜት ባጭሩ የአፋችን ማስቲካ ከሆነ ውሎ አድሯል። ሰው እናማለን፣ ሰው እናነሳለን። ታዲያ ረመዳን ይመጣና የሰዎችን ስም ማንሳትን እንድንተው በሐሰት ምስክር መሆንን እንድንርቅ አሰልጥኖን ያልፋል። አንዱ ጥበብ እሱ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ በተዘገበው ሐዲስ ላይ መን ለም የዳዕ ያልተወሰው ቀውለ ዙር የሐሰት ምስክርን ወልዓመለ ብህ በሱም መስራትን ያላቆመ ሰው ፈለይሰ ሊላሂ ሓጀቱን ፊ አን የضዐ ጠዓመሁ ወሸራበ አላህ ዘንድ ግድ የለውም። አላህ ግድ የለውም ለዚህ ጾም ምግቡንና መጠጡን በማቆሙ አላህ ዘንድ ግድ የለውም። እነሴንስ አላህ ዋጋ አይሰጠውም። ምግብ ተው መጠጥ ተው፣ ግን ሰው እያማን ሌላ ስጋ እየበላን ሌላ መንፈሳዊ ስጋ የሰው ስጋ እየበላን ይሄን ጾም አላህ ቦታ አይሰጠውም ይሉና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ቀውለ ዙር ተብሎ በዚህ ሐዲስ ላይ የተጠቀሰው የሐሰት ምስክር ሁላችን አሁን እየኖርንበት ያለ ጉዳይ ነው። ቦታ ሽያጭ ላይ በሐሰት እንመሰክራለን። የቀበሌ መታወቂያ ምስክር ላይ በሐሰት እንመሰክራለን። የሐጅ ፕሮሰስ ላይ ምስክር ሆነን እንቀርባለን። ቀውል ዙር የሐሰት ምስክርነት ኢቨን ሙስሊም ላልሆኑ ወገኖች እንኳን የሐሰት ምስክር መስክረን ሰራተኛ ሆነው ወደ መካ መዲና የሚገቡ በርካቶች ናቸው። በምን? በእኛ የሐሰት ምስክርነት። ይሄን መተውን አላህ ለወር ያስተምረናል። ለወር ይሄን መተው አለባችሁ ሲለን ለቀጣዩ 11 ወር ውስጥ ቋሚ ስነ ምግባራችን ሆኖ እንዲጸርቅ ይከጀላልና። በሐሰት መመስከር እስልምና ከሽርክ ጋር ጎዳኝቶ የጠራው ትልቅ ወንጀል ነው። ፈጅተኒቡ ርጅሰ ሚነል አውታን ወጅተኒቡ ቀውለ ዙር ነው ይለው አላህ። ይሄ ጣዖት አምልኮን ራቁ፣ እንዲሁም የሐሰት ምስክርነት። የሐሰት ምስክር መሬቱን ሞልቶታል። ፍርድ ቤት ላይ በጣም ብፁዓን በሆኑ ሰዎች ላይ ሐሰት መስካሪዎች ይመጣሉ። የህግ ሂደትን እኔም በህይወቴ ላይ አልፌያለሁ። ሁሉም የመሰከረው ኦልሞስት የሐሰት ምስክር ተገዥ ምስክር ነው። ታዲያ ይሄን የማህበረሰቡ ውስጥ ያለን መጥፎ ስነ ምግባር ረመዳን ይመጣና እንድንርቀው ከጾም ጋር ያይዞ ያመጣብናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ መሰላችሁ? ኢዛ ካነ የውሙ ሰውሚ አሐዲኩም ያንዳችሁ የጾም ቀን ከሆነ ፈላ የርፈት መጥፎን ቃል አይናገር፣ ወላ የፍሱቅ አያምፅ። ፈኢን ሳበሁ አሐዱን አው ቀተለ አንድ ሰው ከተጋደለው ወይም ከሰደበው ትግስት የሚያሳጣ ነገር ከተሰራበት ፈልየኩል ኢኒ ሷኢም እኔ ጾመኛ ነኝ ብሎ ይለፈው። ሳትነካ መታገስ ያለ ነው። ተነግተህሳ ሰው ሰድቦ ሐዲሱ ሚለየ ነው። ፈኢን ሳበሁ አንድ ሰው ቢሰድበው በእናት ሊሰድብ ይችላል፣ በስራ በብሔር በከለር በጣም ስሜት የሚጎዱ ስድቦች አሉ። ያንን ተሰደብክ የጾምህ ቀን ላይ ነህ። ረሱል ምን አሉ? ዋጥ አርገዋል። ከዛ ምን ብለህ እለፍ? ጾመኛ ነኝ ብለህ እለፍ። ዲፊካልት በጣም ከባድ ሰው ሰድቦ በጣም አዋርዶ ቅስምህን ሰብሮት ምናልባት ብሔርህን ይሆናል ያንቋሸሸው፣ አሊያ ከለርህን ይሆናል፣ ገጽታህን ይሆናል፣ ስራህን ሊሆን ይችላል፣ ኑሮህን ልጆችህን ሊሆን ይችላል። ፈኢን ሳበሁ ከሰደበው አው ቀተለ ከተጋደለው ምን ይበል? ኢኒ ሷኢም ጾመኛ ነኝ ብሎ ይለፈው። ምን ማለት ነው? መልእክተኛው ሰለላሁ ዐለይሂ ወሰለም ምን ማስተላለፍ ነው የፈለጉት? ውስጣችን ትግስትን ተሰድበህ መቻል
ተበድለ ተሸክመ ማሳለፍ ከባድ ነው አይደል? እስልምና ማሰልጠን የፈለገው አንዱ ይሄ ነው። ረመዳንን ሲደነግግ እነዚህን ህግጋቶች አብሮ ከተተና ታግሰህ እለፍ ማለት ነው። ምላስህን ጠብቅ ማለት ነው። ሰው እንዳታማ፣ በሐሰት እንዳትመሰክር፣ አይደለም ለሰው ድል ትመሰክር ቢሰድቡ እንኳን እንዳትመልስ። ምላስን የመጠበቅ አጥሮችን ከለል። እንዳታማ፣ እንዳትዋሽ፣ ነገር እንዳታዋስድ፣ ሐሰት ምስክርነት እንዳትሰጥ፣ ኢቭን ቢሰድቡህ እንኳን ቻል። did you see that? ከባድ ነው አይደል? እስልምና በዚህ መልኩ የአንድ ሰው ምላስ ጠብቆት ያልፋል። ሰይድና ዑመር ብኑ الخطاب ፋሩቅ الኡማ ኢብኑ ሐዝም የሱን አቋም ተከትለውታል። ረመዳንን ከሚያስፈጥሩ ነገሮች ውስጥ ጊባ ነው ይላሉ። ሰውን ማማት ረመዳንን ያስፈጥራል ነው የሚሉት። ይሄ በእርግጥ ቋሚ የእስልምና ህግ አይደለም። ሰይድና ዑመር ግን ያደረሱበትን ጥግ ውሰዱት። ምነው ይሄኛው የሰው ስጋ መብላት ያንስ የሚያፈጥረው የበሬ ወይም የከብት አላም የበግ ስጋ በልቶ ነው፣ ታርዶ ያን በልቶ ነው ያፈጠረው። አንተ የወንድምህን ስጋ ትበላ አይደል እንዴ? አፍጥራሃል ነው የሚሉት ሰይድና ዑመር። ኢብኑ ሐዝም الظاهሪ ይሄን አቋም ይደግፋሉ። ያማ ሰው ረመዳን ላይ ያፈጥራል ነው የሚሉት። እዚህ ጥግ ድረስ ነው የሚረግጡት። ስለዚህ ይሄን ሲሉ የረመዳን ጥበቡ ምንድነው? ስለ ጥበቡ እያወራን አይደል? ምላስን ጠብቅ ማለት ነው። እዚህ ጥግ ደው ታፈጥራለህ ያሉም ዑለማዎች አሉ። ስለዚህ ኬፕ ምላስን ጠብቀው፣ የሚወጣውን መጥነው፣ በሐሰት እንዳትመሰክር፣ ሰው እንዳታማ፣ ቢሰድቡ እንኳን እንዳትመልስ። ምላስ ላይ የተለያዩ ማዕቀቦች ተጣሉ። ለወር ይህም ማዕቀብ ስታልፈው 11 ወር ላይ ምላስህን የመጠበቅ ኳሊቲ ላይ ትደርሳለህ። ይህን ያወቁ ቀደምት ሰለፎች ዙሪያቸው ሰው እንዲታማ አይፈቅዱም ነበር። ኢብኑ ሲሪን ታላቁ ታቢዒ የሰሃባን ትውልድ ተከትለው ከመጡት ታቢዒዎች ውስጥ አንዱ ናቸው። ሰው አብሯቸው ሊቀማመጥ ሲል አንድ ክራይቴሪያ ያነሳሉ። ማንንም ማታሙ ከሆናችሁ አብራችሁ ቁጭ በሉ፣ ሰውን ግን እንዳታሙ። ታዲያ አንዱ ሐጃጅ ብኑ ዩሱፍን በመጥፎ ሲያነሳው ሰማ። ሐጃጅ ብኑ ዩሱፍ ማን ነው? ከ120 ሺህ በላይ ዑለማዎችን ሰሃባዎችን የገደለ። እሱ እንኳን ሲሞት እስር ቤት ላይ የተለቀቁት 20 ሺህ ሰው ነበር። ይህን ሰው በመጥፎ ሲያነሳው አንድ ሰው ሰሙ። በእርግጥ ይገባዋል፣ በጣም አምባገነን ህዝብ የጨረሰ ነው። ምን አሉት ግን እሳቸው? ያ ሃዛ አሉት፣ አንተ ሆይ አሉ፣ ኢነላሃ የቅተሱ ሊልሐጃጅ ሚመን ظለሙህ ከማ የቅተሱ ዐለ ልሐጃጅ ሚመን ظለመሁ። ሐጃጅ ላይ የበደላቸው አላህ ሂሳብ እንደሚያደርገው ሁሉ ሐጃጅንም የበደሉትን እኮ ሂሳብ ያወራድባቸዋል። ሐጃጅን ማማት አይፈቀድልም፣ በዳይ እንኳን ቢሆን። አያችሁ፣ በጣም በደል አይደለም። አሁን እኮ እየታማ ያለው ዳዒ ነው፣ ለዲኑ የሚደፋ ቀና የሚለው እኮ ነው። ኤክስ እየተደረገ ስሙ እየጠፋ ያለ 120 ሺህ ሰው የገደለ ማማት አችልም ነው ያሉት። አሁን ዑለማ ነው በዲን ስም በኪታብ ስም የሚቀረው፣ የዑለማ ስም ነው የሚበላው። ምላስን መጠበቅ ረመዳን አስተምሮን ያልፋል። የሰውን አይብ መከታተል እንድንርቅ ያደርገናል። ኢማሙ ማሊክ ረዲየላሁ ተዓላ ዐንሁ አንድ ታሪካዊ ንግግር ይናገራሉ። ወላሂ ይላሉ፣ አዕሪፉ ኡናሰን፣ እኔ እኮ ሰዎችን አውቃለሁ፣ አይብ ነበረባቸው፣ ክፍተት፣ ብዙ አንካሳ ባህሪ ነበራቸው። ፈሰመቱ ዐን አዕዩብ ናስ፣ ከሰዎች አይብ ዝም አሉ። አላህም ያንን አይባቸውን ዘለላቸው ይላል። ወአዕሪፉ ኡናሰን፣ ሰዎችን አውቃለሁ ምንም አይብ የሌላቸው በጥሩም ይወሱ፣ ግን ሰዎችን አይብ መጎርጎር ያዙ፣ የሰዎችን ስም ማጥፋት ያዙ። አላህ አይብ እንዲገኝባቸው አደረገ። ብዙ ጊዜ የምንጠቃው በመላሳችን፣ መላሳችን ያመረተችውን ነው እያጨድን ያለ ነው። እኛ ሰው እናማለን፣ አላህም ያንን እንሰራ አድርጎ እኛውም ያንን ዋጋ እንከፍላለን። ስለዚህ ጠቅለል ስናደርግ ረመዳን ከሚመጣባቸው ሚስጥሮች ውስጥ ምላስን እንድንጠብቅ ማድረግ፣ ከማማት፣ በሐሰት ከመመስከር፣ የሰዎችን ነውር ከመከታተል። ከዚህም አልፈ ሌላ ጊዜ እኮ ደም ፈልቶ ሰው ሲሰድብህ ልትመልስ ትችላለህ። በጣም ጸያፍ ቃል ቢሰድብህ እኔ ሳኢም ብለህ የማለፍን ትዕግስት አስተምሮ ምላስን እንድትጠብቅ ያደርግሃል። ከረመዳን ሌላው ጥበቡ ምላስን የመኮትኮቻ ምላስን የመጠበቂያን ስልጠና
የሚሰጥበት የጥበብ ማዕድ ነው ማዕከል ነው። ቀጣዮችንም ሌላ ጊዜ እናያለን። አላህ በሰማነው እንጠቀም ያርገን። ረመዳችንን አላህ ይባርክልን። ወሰለላሁ። ውድ ተመልካቾቻችን ከረመዳን ጥበቦች ጋር አብረን እየቀጠልን ነው። አላህ ረመዳን የደነገገበት ምስጢሮች ጥበቦች እንዳሉ አይተናል። ሒከሙ ረመዳን የረመዳን ጥበቦችን እየተመለከትን ነው። ቀጣዩን ትምህርት እንመልከት።